አርበኛ ዘመነ ካሴ በጽሁፍ የቀረበ አንድ ዘለግ ያለ ንግግር ወይም አቋም የድርጅቱን የራሱንም አቋም ገልጿል። ሊቀመንበሩ የሚናገረው ድርጅቱን የሚገልጥ መሆኑ እሙን ነው። አንድም በዚያ ሌላም ድርጅቱ ከአንዳንዶች ሲሉት ቆይተዋል ደፈር ያሉ በነገሩ ላይ ራሳቸው ከመዋቅር አንጻር ግለሰቦች አላልኩም እኔ ከመዋቅር አንጻር ከአደረጃጀት አንጻር የአማራ ፋኖ ብሔራዊ ንቅናቄ አፋብን በቀጠናው ካሉ አካላት ጋር የሚያደርጋቸው ንግግሮች አሉ። ግልጽ ነው። ንግግሮቹ በምን ደረጃ ደርሰዋል ያለውን ባለፈው የደረስንበትን መረጃ መሰረት አድርገንም አቅርበናል። ይሄ የአፋብን እንቅስቃሴ ቀጠናዊ እንቅስቃሴ ወይም በቀጠናው ላይ ካውንስል የመመስረቱ እንቅስቃሴ ከየትኛው ደረጃ ወደ የትኛው ደረጃ ነው የተሸጋገረው? እሱን ማየት ያስፈልጋል። እሱን በደንብ መፈተሽ ያስፈልጋል። ከየትኛው እርከን ወደ የትኛው እርከን አደገ? ምን አይነት እንቅስቃሴ ምን አይነት መደጋገፎች ነበሩ? አጥርተን ክሊር አድርገን አጥርተን መሄድ ያለብን እነሱን ነው። ሰው በአንድ በኩል ቀደም ሲልም እንዳነሳሁት አሁን ከዛና ከዚህ ጫናው እየበዛ ስለሆነ ቲፒኤልኤፍም ከአገዛዙ የሚከፈትበት ፕሮፓጋንዳ አለ። ከውስጥ ደግሞ ራሱን ከሚቃወሙት የሚከፈትበት ፕሮፓጋንዳ አለ። ፕሮፓጋንዳው ምን የሚል ነው? የሻዕቢያ ቱል ሆናችኋል፣ መጠቀሚያ ሆናችኋል የሚል ግፊት ፕሮፓጋንዳ ነው። 4 ኪሎም ጽምዶ የሚባል ነገር የፈጠሩት በሻዕቢያ ፍላጎት ነው የሚል ነው። አስተውሉ። በተለይ የትግራይን ጉዳይ እንከታተላለን የምትሉ አካላት ማለት የማሰብ ክፍል ችግር የሌለበት ሰው ከሆነ በቀላሉ ለመረዳት የሚችለው አብይ አህመድ ያለውን ነው የምናስታውሳችሁ። አብይ አህመድ የነ ጻድቃንና የነ ጌታቸው ረዳ አለቃ አብይ አህመድ ምንድን ነበር ያለው? አሁን ታስታውሳላችሁ ይሄን ንግግሩን። ቪዲዮ መደጋገም እንዳይሆንብኝ ነው። አሁን ፕሬዝዳንት ኢሳያስ ትልቁ ፍላጎታቸው ትግራይ ላይ መቀሌ ላይ ያላጃቢ ወክ ማድረግ ነው። መቀሌ ላይ ወክ ማድረግ ይፈልጋሉ። የትግራይ ህዝብ ለዚህ ይዘጋጅ ነው ያለው። መቀሌ የፕሬዝዳንት ኢሳያስ ወክ ማድረጊያ ይሁን ሲል ምን ማለት ነው እያለ ያለው? በወቅቱ በትግራይና በኤርትራ መካከል አብይ አህመድ ሂዶ ቀለበት ስላሰረ ከኢሳያስ ጋር ያለምንም ፕሪኮንዲሽን ስላለፉት ጊዜ ስላለፉት ምናምን ስለቀደመ በደል ምንም ሳታስቡ ኢሳያስ መቀሌ ላይ ወክ ያድርግ ብሎ በትግራይና በኤርትራ መካከል ወዳጅነት መኖር አለበት አለ። ፕሬዝዳንት ኢሳያስ ወዳጅና የትግራይ ህዝብን የሚናፍቁ እንደሆኑ ነገራችሁ ከጦርነት በፊት አስተውሉ። ከዛ ጦርነት የተቀሰቀሰው መቼ ነው? ጦርነት የተቀሰቀሰው ትግራይ ላይ ምርጫ መደረጉን አልደግፍም ብሎ አብይ አህመድ የጨበራ ተስካር ነው ትግራይ ላይ እናቶች እንዳያለቅሱ አለ። በዚህ ምክንያት ከቲፒኤልኤፍ ጋር የትግራይ ህዝብ የራሱን መሪ ራሱ መምረጥ ይችላል አታስቆመንም ወደሚል ተሄደ። ወደ ጦርነት ተገባ። በዛን ጊዜ ኢሳያስን በወዳጅነት ጋብዞ ጦርነት እንዲካሄድ አደረገ። የትግራይን ህዝብ አብይ አህመድ እያለ ያለው እሱ በፈለገበት ሰዓት ትግራይና ኤርትራ ጽምዶ ፈጥረው ወዳጅ ይሁኑ፣ እሱ ባልፈለገበት ሰዓት ጦርነት ከፍተው ይዋጉ እያለ ነው። እኛ እያልን ያለ ነው ምንድን ነው? በትግራይ ህዝብ ጣፈንታ ላይ 4 ኪሎ ያለው ኦህዴድ መወሰን የለበትም። አንድ ሁለተኛ ሐሳብ ከሆነ አብይ አህመድ ውሳኔ ነው። እኔ የምለውን ካላረጋችሁ ወታደር አዘምታለሁ ነው። ሐሳብ ያላችሁ አካላት ደግሞ ምንለው ምንድን ነው? የትግራይ ህዝብ በዚህ ወቅት ከኤርትራ ህዝብ ጋር ወደ ጦርነት መግባት አያተርፈውም። ወደ ጦርነት ከመግባት ይልቅ ይውላችሁ በአንድም በሌላ መልኩ ጦርነት የማይቀርለት ሆኖ መጥቷል። እኔ እየታየኛለሁ ምን ማለት ነው? የትግራይ ህዝብ ከነጻድቃንንና ጌታቸው ረዳን አምኖ ከነጌታቸውና የነጻድቃንን ስብከት ከተቀበለ
ከአብይ አህመድ ጋር ሆኖ ኤርትራ ጋር ይዋጋል። አስተውሉ። ጦርነት አልፈልግም ብሎ የመወሰን ስልጣን በአሁኑ ወቅት ለትግራይ ህዝብ አልተሰጠውም። ሁለት እድል ነው የተሰጠው። አንድ ከአብይ አህመድ ጋር ሆኖ ኤርትራን መዋጋት፣ ሁለት ከኤርትራም ጋር ከሌላውም ህዝብ ጋር ሆኖ አብይ አህመድ የሚያመጣውን ኃይል መዋጋት። የለም ከዛም ጋር ሆኜ አልዋጋም ከዚህ ጋርም ሆኜ አልዋጋም ጦርነት አልፈልግም ሲል አብይ አህመድ እኔ እመጣለሁ እዛ መንግስት አቋቁማለሁ ይላል። ይኸውልህ የፋኖ ኃይል መጥቼ ትግራይ ላይ ኃይል ላቋቁም ብሎ ትግራይን ሄዶ የሚወጋበት ምክንያት የለውም። ተከዜን ተሻገርና ተዋጋ ሲለው ብአዴን ከቻልክ ሂድና ተዋጋ አልዋጋም ነው ያለው። እንደምታውቁት የፋኖ ኃይል ወይም የአማራ ህዝብ ተከዜን ተሻግሮ ከትግራይ ጋር የመዋጋት ህልም የለውም፣ ፍላጎቱ የለውም። ኤርትራም አሁን ጠላትነት ይዞ ድንበር አልፎ ከትግራይ ጋር የመዋጋት ፍላጎት የለውም። የጦርነት ፍላጎት ያለው ማን ነው? ኦህዴድ ነው። እንደ ማንኛውም አካል ትግራይንም አስመራንም አስገብራለሁ የሚለው ኦህዴድ ነው። አማራውን ማስገብራለሁ የሚለው ኦህዴድ ነው። ሶ ባይ ቾይዝ አይደለም፣ በምርጫ አይደለም፣ ባይ ቻንስ አብይ አህመድን ከመታገል ውጪ ምርጫ የሌለው ሆኖ ፊቱ የተደቀነው ለዚህ ነው። ሁሉም አካል ሰው ከማንም ጋር ጦርነት አልፈልግም በቃ ይበቃኛል ብትል እንኳን የለም እኔ ባለህበት መጥቼ ወጋሃለሁ ነው የሚለው። የአማራ ህዝብ እኮ ከማጋ ልዋጋ ብሎ ተነስቶ ነው ከማንም እኔ መጥቼ ወጋሃለሁ ብሎ እኮ ነው አብይ አህመድ የዘመተበት። ራይት ይሄ ነው እውነታው። የትግራይ ህዝብ አብይን አምኖ ከአብይ ጋር ሆኖ ከአማራ ቢዋጋ ከኤርትራ ቢዋጋ ምንድነው ሊሆን የሚችለው ዕጣ ፈንታው? የእስከ ዛሬው ደም መቃባት ቢቀጥል ከዚያም ከዚህም ተጣልተው ኢማጂን ከአፋር ጋር ተዋግተው ከኤርትራ ጋር ተዋግተው ከአማራ ተዋግተው ከሱዳን ተዋግተው የት ሊገቡ? ምክንያቱም አብይ ከሱዳንም ጋር ይዋጋል ካርቱም ላይ ያለውን መንግስት መቀየር ስለሚፈልግ። አስመራ መዋጋት ይፈልጋል አስመራ ላይ መንግስት መቀየር ስለሚፈልግ። መቀሌ መዋጋት ይፈልጋል መቀሌ ላይ የራሱ ፓፔት ማስቀመጥ ስለሚፈልግ። አማራ ላይ ይዋጋል ብአዴን የሚባል ቡድን መንግስት ሆኖ እንዲቀጥል ለማድረግ። ስለዚህ የጦርነቶቹ ሁሉ አባት ማን ነው? 4 ኪሎ ያለው ኃይል ነው። 4 ኪሎ ኃይል ከጦረኛ ፖሊሲው ቢወጣ ኢትዮጵያ ውስጥ ሰላም ይሰፍናል። አንድ ጦረኛ ፖሊሲውን የወለደው ኦህዴድ በአዲስ መልክ ኢትዮጵያን እኔ በፈለግኩት ቅርጽና አምሳል እሰራታለሁ የቀደመችውን ኢትዮጵያ አልፈልጋትም ብሎ ስለተነሳ ነው። ስትራክቸራል ለውጥ ማምጣት ይፈልጋል። የመንግስት ስትራክቸር፣ የስቴት ስትራክቸር እነዛን በሙሉ ለውጥ ለማድረግ ይፈልጋል። በሱ ቅርጽና አምሳል ለመስራት ቅርሶቹን ማውደም፣ የራሱን ቅርስ የሚላቸውን ማቆየት ይፈልጋል። የራስ መኮንን ሐውልት ባጫሉ መተካት ይፈልጋል። አጫሉ ራሱን ችሎ እንደ አንድ ሙዚቀኛ ላበረከተው አስተዋጽኦ ሐውልት ሊቆምለት ይችላል። እሱ ችግር የለም። ሐረር ላይ ግን የራስ መኮንን ሐውልት ገንብሎ ከጣለ በኋላ አዲስ አበባ ላይ መጥቶ የጃራ አባ ገዳን ሐውልት አዲስ አበባ ላይ ያቆብልሃል። አሁን አጣየን 9 ጊዜ ካወደመ ቡድን ጋር 4 ኪሎ ላይ ወዳጅነት እንመስረት የሚል አማራ ከባዴን በተለይ ወዳጅነት መስረት ካለ በኋላ ተከዜን ተሻግረን ግን መቀሌ እንዋጋ ይላል። ፓራዶክስ እኮ ስለሆነ ነው። አጣየን አውድሞ ታሪክ ቅርስን እያወደመ አዲስ አበባ የኔ ናት እያለ ቤኒሻንጉል ላይ 400 500 ሺህ አማራ ተፈናቅሎ የትም አገር አልባ የሆነ ወሎን ሰሜን ኦሮሚያ ነውና እንወርሰዋለን የሚል ፕሮጀክት ይዘው እየተሰማሩ እንደምታዩት ጎጃምን 2 ቦታን ከፍለዋለን ብሎ አብይ አህመድ ራሱ ወጥቶ ፓርቲ አቋቁመናል ጥያቄ ቀርቦልኝ ፓርቲ እየመከርኩበት ነው እያለ በአደባባይ እየተናገረ እየሰማችሁት እንዴት ከአብይ አህመድ ጋር ተሆኖ ሌላ ሰው ልዋጋ ይባላል ነው? ከእንደ ሁለት ችግር ያለባቸው አካላት ቢሆን እንኳን የችግራቸው ክብደት እንዴት ነው ሊመዘን የሚችለው? ኮንቴስትድ ኤሪያ በተባሉት በወልቃይትና በራያ ከሆነ የአማራ ህዝብ ወልቃይትም ራያም ደራም መተከልም አዲስ አበባም ለሱ አንዲት ስንዝር አንዱ ከሌላ የሚበልጥበት ልዩነት የለውም ብለናል። አማራ ህዝብ ሁሉም እኩል ነው። በዚህ ረገድ የአርበኛ ዘመነ ካሴ ንግግር
ባድናቆት ያለው ባድናቆት የማይበት ምክንያት በጥቅሉ በጣም ለረጅም ጊዜ ስንለፈልፍበት ስንጮህበት የነበረውን ነገር በቃል ደረጃ ዋስትና የሚሰጥ ነው። በቃል ደረጃ ምን የሚል ነው? በማናቸው መልኩ ከማንም ጋር የምናደርገው ትብብር፣ ድጋፍ፣ እንቅስቃሴ ከአማራ ሕዝብ በማናቸው መልኩ የተሰወረ አይደለም ይላል። ይሄንን አድንቄ ሳበቃ እቺ ቃል ትፈጸማለች አትፈጸም የምትለዋን ግን እያንዳንዷን ዱካ እከታተላለሁ። እቺ ተሸርፋ የተገኘች ጊዜ መታገል የምችለው አሁን ከመነሻው ብድግ ብዬ ኃጢአት በማብዛት ብቻ ሄዳለሁ አይደለም። ማን ግን ወክ ዘ ቶክ ይላሉ አይደል ፈረንጆቹ፣ የተናገረውን አድርጎ ሆኖ የሚያሳይ ማን ነው ነው። ቃል ለመግባት አብይ አህመድም ቃል ገብቷል። የገባውን ቃል አፍርሶ ግን ጦርነት ነው ያወጀው። ሶ ዲ አዘር ወይ በማናቸው መንገድ የመጀመሪያው ነገር ሰው የአንደበቱን ፍሬ ነው የምታየው። ከአንደበት ፍሬ አቋምህ ምንድነው ነው። አሁን አቋማችሁን ስንል ስለነበረ አቋሙን ገለጸ። ምንድነው ያ አቋም? በማናቸው መንገድ ከህዝብ በተሰወረ መንገድ ከማንኛውም አካል ጋር የምናደርገው ግንኙነት፣ ትብብር ወዘተረፈ አይኖርም። ግንኙነት፣ ትብብሮች በሙሉ ከህዝብ አይሰወሩም ነው። አንድ ሁለት በማናቸው መንገድ የአማራ ህዝብ ለህልውና ትግል የተነሳባቸው መሰረታዊ ጉዳዮች ወይም ነጥቦቹ የትም ሸራርፈን የምንጠላቸው አይደሉም የሚል ነው። ሶስት ከሚከፈተው እጅግ የተበራከተ ፕሮፓጋንዳ አንጻር በአንድ በኩል የሚባሉት ሻቢያ ለሚፈልገው ዓላማ ጠፍጥፎ ሰራቸው ነው አይደል? አፋብን ሲመሰረት ትልቁ ፕሮፓጋንዳ እንዳይመሰረት ቅድም እንዳልኳችሁ ነው። አንድ ከስር አስርገው ከውስጥ አስርገው በገቡት አምስተኛ ረድፍ አንድ እንዳይሆኑ እርስ በርስ ማጋጨት ማጣላት ነበር። እሱ ሲከሽፍ ደግሞ እና አንድነቱ አይቀር የሆኑ ሲመጣ ደግሞ አይ ይህ አንድነት እኮ በሻቢያ ነው እየተሰራ ያለው የሚል ፕሮፓጋንዳ ነው የተነዛው። ስለዚህ ከዛ ደግሞ ለግብጽ መላላክ ተላላኪ የሚል ደግሞ አምጥተዋት ነበረ። በእውነቱ ለዚህ መልስ ሲሰጥ ነው አይ ቲንክ ለግብጽ መላላክን አብይ አህመድ ነው የሚያውቀው። ለፕሬዝደንት ኢሳያስ መብረክረክንም አብይ አህመድ ነው የሚያውቀው። መሽቆጥቆጡንም ለኢሳያስ አብይ አህመድ ነው። ከፍ ዝቅ እያለ ምንድነው ቡና ቁርስ አቅራቢ የነበረው አብይ አህመድ ነው ይታወቃል። ለቲፒኤልኤፍ መንበርከክ ከሆነ ምንድነው መጀመሪያም ፈጥረው የሰሩት ቡድን ነው። ኦህዴድ የሚባል ድርጅት ማን ነው ፈጣሪው? ማን ነው አባቱ? ማን ነው? ምን ቲፒኤልኤፍ አይደል እንዴ? ከዚያስ በኋላ በየጊዜው በቃ አለቀ በንፋስ ላይ የተበተነ ዱቄት ምናምን ካለ በኋላ ጆሮን ይዞ ፕሪቶሪያ ስምምነት ያስቀመጡትም እነሱ ናቸው። አሁንም ኦባሳንጆን ልኮ ምናምን ልኮ አውሮፓ ህብረት ደጅ እየጠና አነጋግሩኝ፣ አስታርቁኝ፣ አሸማግሉኝ እያለ የሚያለቅሰው እሱ ነው በየኤምባሲው እየዞረ ያለው። እነዛ እኮ በእብሪት ነው አትሊስት ሲሄዱም በእብሪትም ብትለው ዝም ብሎ በቃ ያመኑበትን በኃይል እንዲናረጋለን እንዲንሆናለን እናደራጃለን ይሄን እናረጋለን ለመጣ እርምጃ እንወስዳለን ነው እያሉ ያሉ። አብይ አህመድ ዛቻው እንዳለ ሆኖ ቺፍ ለፊት ሚዝታት በጓሮ ግን እየዞረ በየቤቱ በየዲፕሎማቱ መዋቅር አስታርቁኝ እያለ ሽምግልና መሄደው እሱ ነው። ስለዚህ ፍሬ ነገሩ አንድ በተንበርካኪነት የሌላ አካል አጀንዳ አናስፈጽምም የሚል፣ ሁለተኛ የተነሱበትን ለአማራ ህልውና ትግል ተነስተንበታል የምንለውን ወይም የአማራ ህዝብ ለህልውና ትግሉ መሰረታዊ ነጥቦች የሚባሉት ሳይሸራረፉ ተፈጻሚ እንዲሆኑ እናደርጋለን የሚላለው። ሶስተኛው እና መሰረታዊ ነገር ማናቸውም ግንኙነቶች ከህዝብ ተሰውረው የሚከናወኑ አይደሉም፣ በይፋ ህዝቡ እንዲያውቃቸው የሚደረጉ ናቸው የሚል ነው። እነዚህን ሁኔታዎች ያዩ አካላት በገደምዳሚ አንዳንድ ነገር እያሉ ነው የሚገኙት። የፕሮፓጋንዳ አቅጣጫው የአብይ አህመድ የፕሮፓጋንዳ አቅጣጫን እዚህ ጋር እያነሳን አብረን እንሂድ። አንደኛው አይታችሁ ከሆነ አቅጣጫቸው በጣም በከፍተኛ ሁኔታ ግፊት እያደረጉ ያሉት እነ አርበኛ ዘመነ ካሴ ወጥተው በወልቃይት ጉዳይ ይናገሩ፣ በራያ ጉዳይ ይናገሩ። በቃ ፐርፐስፉሊ እንደዚህ አይነት ጫናዎች ናቸው። እስቲ በራያ ጉዳይ በወልቃይት ጉዳይ የሆነ ነገር ይበሉን። ከዛ ቲፒኤልኤፍም ጋር ከፍተኛ ግፊት ይደርስባታል። ምን የሚል ሻቢያ ነው የፈጠራችሁ፣ ሻቢያ ነው ጽምዶ ነው የመሰረተው፣ በሻቢያ ፍላጎት ነው፣ የሻቢያ ተላላኪ ናችሁ አይደለንም ብለው የሆነ ነገር እንዲሉ ይፈልጋል።
አሁን በሱዳን ጉዳይ ላይ ዳጋሎን ወክሎ ይንቀሳቀሳል አብይ አህመድ እና አልቡርሃን ባለፈው ጊዜ ወጥቶ እና መሬቱን ውሰድ ብሎ የሰጠኝ እሱ ነው ብሏል። አብይ አህመድ ወጥቶ አላልኩህም ብያሃለው ሆነ እስከ ዛሬ ዕለት ድረስ አልተናገራትም አይደለ? አንዳንዱን አልናገርም በማለት ያልፉታል እነሱ እንደፈለጉ። ሌላውን አስገድደው ማናገር የሚፈልጉበት እርምጃ የፕሮፓጋንዳው አቅጣጫ ጫናው እየበረከተ ሲሄድ ወጥተህ ትናገራለህ አይደለ? ባኬን ፎርዝ ይጀመራል። ምልክቶችም ታያለ። ለምሳሌ ከህወሓት በኩል ቅድም እንዳልኩት ቴዲ ሪዮት የጋበዘው አንድ አመራር ንግግር በሚያደርግበት ጊዜ ምን አለ? አይ በእኛ የፖለቲካ ስልት ነው የተሄደው፣ የእኛ የፖለቲካ ብልጠት ነው ይላል። የእኛ የፖለቲካ ስሌት ውጤት ነው ይላል። ምኑን? ትላንት ከአብይ አህመድ ጋር የነበሩ አካላት ዛሬ ከእኛ ጋር ናቸው አለ። ይሄ የእኛ ውጤት ነው፣ የእኛ ፍላጎት ነው ብሎ ተናገረ። ማንን ነው እያለ ያለው? ሻዕቢያንም ፋኖንም ምን እያለ? በእኛ ፍላጎት በእኛ የፖለቲካ ብልጠትና ውጤት እያለ ነው የሚገልጠው። ወደ እኛ መጣናቸው። አብይ አህመድን ብቻውን ያስቀረነው በእኛ የፖለቲካ ብልጠት ነው አለ። ይሄንን የተናገረው ግፊቱን መቋቋም ስላልቻሉ ነው አደለ? መጥተው እንደዚህ ማለት የቻሉት በዚህም በዛም በቀጫናው በከፍተኛ ሁኔታ ሲበረክትባቸው ወጣና ይሄንን አለ። ምን እያለ ነው ይሄንን ሲል? ክሊርሊ ፖለቲካን ለሚረዳ ሰው እኔ በደንብ የምረዳው ነገር ሁለት ነገር እያስተላለፈ ነው ያለው። አንድ በሻዕቢያ ፍላጎት ሳይሆን ፖለቲካሊ በእኛ ፍላጎት ነው፣ በፋኖ ፍላጎት አይደለም፣ በእኛ ፍላጎት ነው ነው ያሉት አይደል? እነዚህ አካላት ከሻዕቢያ ጋርም ከፍተኛ የዲፕሎማሲም የወታደራዊ ምናምን ጸብና ጦርነት ውስጥ የነበሩ ናቸው። ከአማራውም ጋር በተመሳሳይ የመጀመሪያውን እርምጃ ሲወስዱ ካስታወሳችሁ በቲፒኤልኤፍ በኩል አንድ አብይ አህመድ ኑና አማራ ክልል ከእኔ ጋር ሆናችሁ ፋኖን እናጥፋ እንዋጋ የሚል ኦፕሽን ሰጣቸው። ወልቃይትና የራያ ጉዳይ ላይ ወልቃይት ራስ ገዝ ይሁን፣ ራያና ጠለምትን እናንተ ውሰዱ አላቸው። ማስተማመኛ ደግሞ ከፈለጋችሁ ይኸው ራያን አንድ ጥይት ሳይተኮስ ጥቼ እወጣለሁ ብሎ ወጣ። ጠለምት ላይ ደግሞ እኔ ትቼ መውጣት እችላለሁ፣ በእናንተ ብትገቡ እኔ አልተኩስም ብሎ ቃል ገባላቸው። ይሄንኑ ለመፈጸም ኮሚትድ መሆኑን አረጋገጠ ደጋግሞ። ይሄንን ነጌታቸው ረዳ ዛሬ ክደው አብይ ኪስ ውስጥ ከመግባታቸው በፊት ሲናገሩት ነበረ። መሬት ላይ ያለም ሀቅ ነው። ቲፒኤልኤፍ እምቢ አለ፣ ይሄንን አልስማማም አለ። ይሄንን ቢያደርግ ከአማራ ጋር ዘላቂ ጠላትነቱ ይቀጥላል። ነገር ግን ራያን ወስዷል፣ ምንም ጥርጥር የለም። ሃይ ፕሮባብሊ ጠለምትንም የሚረከብበት እድል ነበረ። የወልቃይትን ጉዳይ በሂደር እና ስላው ቢሉ ይችላሉ። አይ እነሱ ወልቃይትን ስለመፈልጉት ነው። አላገኙትማ። ዛሬም አብይ ሰጥቷቸው የነበረው ሰጥቷቸው እንዳለ ነው ያለው አይደል? ራያን ወልቃይትን ከሆነ ትላንትም እነሱ እጅ አልነበረም፣ ዛሬም አልነበረም፣ የለም ዛሬም አይደለም። ለማጣት ግን አስተማማኝ ሁኔታ ጠለምትና ራያ ላይ አድርገው ሲያበቁ ከአብይ ጋር ወዳጅነት በመፍጠር የአብይን ተልእኮ ይዘው የአብይ አጋር ሆነው መዋጋት ይችሉ ነበር። ይሄንን አናረግም በማለታችን ከአማራ ሕዝብ ጋር ያለንን ጠላትነት አስቀረን። ዲስስ የኛ የፖለቲካ ኬሚስትሪ ነው እያለ ያለው እኔ እስከገባኝ ድረስ እንጂ በፋኖ መዋቅር ላይ አዛዥ ሆንኩ ሊል አይችልም።